ቁልቢ ገብርኤል ከአዲስ አበባ በስተምስራቅ 461 ኪሎ ሜትር ርቀት ላይ ምስራቅ ሐረርጌ ሀገረ ስብከት የሚገኝ ከተመሰረተ ጀምሮ የብዙዎችን እንቆቅልሽ እየፈታ ያለ ቤተክርስቲያን ነው። በ9ኛው ክፍለ ዘመን ዮዲት ጉዲት ተነስታ አብያተ ክርስቲያናትን ስትመዘብርና ክርስቲያኖችን ስትገድል መጻሕፍትን ስታወድም በነበረ ጊዜ ንጉሥ አንበሳውድም በአክሱምና በአካባቢዋ የነበሩ ታቦታትንና ንዋያተ ቅድሳትን በመያዝ ወደ ደቡብ ኢትዮጵያ ዝዋይ መጣ። ይህ ከሆነ ከ40 ዓመታት ስደት በኋላ አንበሳውድም ወደ አክሱም ሲመለስና ነዋየ ቅዱሳት ቆጠራ ሲያደርግ ታቦተ ቅዱስ ገብርኤል በዝዋይ መቅረቱ ታወቀ። በዚህም ከኤርትራ ደብረ ሲና ማርያም የመጡ አባ ሌዊ የተባሉ አባት ታቦቱን ለማምጣት ከንጉሡ አስፈቅደው ወደ ዝዋይ መጡ። አባ ሌዊ ከ7 ቀን ሱባኤ በኋላ ታቦተ ቅዱስ ገብርኤልን ይዘው ወደ አክሱም ሲጓዙ ቅዱስ ገብርኤል ተገልጦ እኔ ወደማሳይ ቦታ ታቦቱን ይዘህ ሂድ አላቸው። አባ ሌዊም ታቦቱን ይዘው ተከተሉት። በመጨረሻም ቁልቢ ደረሱ። ለአባ ሌዊም የተፈቀደላቸው ቦታ ይሄ መሆኑን ታቦቱም በኋላ ዘመን በሕዝቡ ድንቅ ሥራ እንደሚሠራ ቅዱስ ገብርኤል ነግሯቸው ተሰወረ። እሳቸውም ስለ ታቦቱ ታሪክ ታቦቱ በፍታ ላይ ጽፈው አባ ሌዊ በቦታው ለ130 ዓመታት ያህል አገልግለው በንጉሥ ግርማ ስዩም ዘመነ መንግሥት ታኅሳስ 14 ቀን አርፈዋል። በቱርካዊው ግራኛ አህመድ ወረራ ዘመን ካህናት ንዋያተ ቅድሳትን ወደ ሰሜን ኢትዮጵያ ለማጋዝ በተነሱ ጊዜ ሸዋ ሲደርሱ ታቦተ ገብርኤል አልንቀሳቀስም አለ። ካህናቱም ስለ ገብርኤል ታቦት በፍታ ላይ የተጻፈውንና ሸዋ መቀመጡን ይዞት በነበረው መጽሐፈ ቄሌሜንጦስ ሕዳግ ላይ ጽፈው መጽሐፉንም ዝዋይ ደሴት ላይ አስቀምጠውት ጉዟቸውን ቀጠሉ። በኋላ ላይ ይህን መጽሐፍ አግኝተው የገብርኤልን ታቦት ታሪክ ያነበቡ ሰዎች የሐረር ገዢ ለነበሩት ለራስ መኮንን ነገሯቸው። ራስ መኮንን በዚህ የገብርኤል ታቦት ታሪክ ልባቸው ተነካና ገብርኤል ሆይ ይህን ደም አፋሳሽ የጎሳዎች ግጭት ካስወገድክልኝ በዚህ ደም አፋሳሽ ቦታ በስምክ ቤተክርስቲያን እሰራልሃለሁ ብለው ተሳሉ። ልዑል ራስ መኮንን ይህን ስለት ሊሳሉ የቻሉት የሐረር አውራጃ አስተዳዳሪ ሆነው ሳሉ የሐረር ጎሳዎች ዘወትር ውጊያ የሚገጥሙበት ብዙ ደም የሚፈስበት አንድ ደም አፋሳሽ ቦታ ስለነበረ ነው። ለወዳጆቹ ፈጣን የሆነው ቅዱስ ገብርኤል የራስ መኮንን ስለትን ሰምቶ የተለመደውን የጎሳዎቹን ግጭትን አቁሞ በቦታው ሰላም አመጣላቸው። የተሳሉት የተፈጸመላቸው ራስ መኮንንም የካቲት 21 ቀን 1884 ዓ.ም ታቦቱ ቁልቢ ገባ። የመቃኞ ሥራ በ1883 ዓ.ም ተጀምሮ ፍጻሜ አግኝቶ ቅዳሴ ቤቱ የተከበረው ሐምሌ 19 ቀን 1884 ዓ.ም ነው። በዚሁ ዕለትም የዋናው ቤተክርስቲያን ሕንጻ ሥራ የመሰረቱ ድንጋይ ተጥሎ ታኅሳስ 19 ቀን 1888 ዓ.ም የቤተክርስቲያኑ ሥራ ተፈጽሞ በአቡነ ማትያስ ተባረከ። እንኳን አደረሰ ማለት ለምትፈልጉት ወዳጃችሁ ኮሜንት ላይ ሜንሽን አድርጉለት። ላይክ፣ ሼር፣ ፎሎ እንዳይረሳ።